በቀን $5 ወይም ደግሞ ወደ ኢትዮጵያ ሲመነዘር 900 ብር የምታገኙበት ምርጥ የላይቭ ስትሪም አፕሊኬሽን ተጠቅማችሁ በኪሳችሁ ምንም አይነት ብር ሳታወጡ ቀለል ያሉ ታስኮች በመስራት ላይቭ ስትሪም በማድረግ ለሰዎች ኢንቫይት ማድረግ ዶላር የምታገኙበት የላይቭ ስትሪም ነው። እዚህ የላይቭ ስትሪም አፕሊኬሽን የሰራችሁትን ዶላር ቀጥታ በምትፈልጉት ኢትዮጵያ ባንክ ወይም ደግሞ ወደ ባይናንስ አካውንታችሁ ካሽ አውት ማድረግ ትችላላችሁ። እኔ ከዚህ አፕሊኬሽን በአንድ ቀን የሰራሁትን $5 ወደ ሲቢ አካውንቴን ካሽ አውት እያደረኩ አሳያችኋለሁ። ይህንን አፕሊኬሽን መስራት ያልጀመራችሁ ግን መስራት መጀመሪያ የምትፈልጉ ኮሜንት ላይ ሊንክ አስቀምጬላችኋለሁ። ያንን ሊንክ ነክታችሁ ቪዲዮ በማየት አሁኑኑ መስራት ጀምሮ። ቪዲዮን ከመጀመራችን በፊት እንደዚህ አይነት የተረጋገጡ የተለያዩ ኦንላይን ስራ ለማግኘት ይህንን ቻናል ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ ወደ ብዙ ሰው እንዲደርስ ማድረግ ትችላላችሁ። አሁን ቀጥታ ወደ ቪዲዮ እንግባ። በመጀመሪያ ወደ አፕሊኬሽኑ ትገባላችሁ። ከዛ ይሄንን ትነካላችሁ። ከዛ እንደዚህ አይነት ኢንተርፌስ ያመጣላችኋል። እዚህ ጋር ሁለት አማራጭ ያመጣላችኋል፣ ኮይን እና ዳይመንድ የሚል። ኮይን የሚለውን ካሽ አውት አታደርጉትም፣ ጊፍት የምትሰጡበት ነው። ዳይመንድ የሚለው ግን ካሽ አውት ማድረግ ትችላላችሁ። ስለዚህ ዳይመንድ የሚለውን 1 ሚሊዮን ከደረሳችሁ ካሽ አውት ማድረግ ትችላላችሁ። አሁን የሰራችሁትን ካሽ አውት ለማድረግ ይሄንን ወደ ላይ ታረጋላችሁ። ከዛ እዚህ ጋር ኢንቪቴሽን የሚል አለ፣ እሱን ትነካላችሁ። ከዛ እንደዚህ አይነት ኢንተርፌስ ያመጣላችኋል። እኔ እንደምታዩኝ እዚህ ጋር በአጠቃላይ $6.32 ሰርቻለሁ። ዛሬ ብቻ ደግሞ $4.9 ሰርቻለሁ እንደምታዩት። ስለዚህ እዚህ አፕሊኬሽን ከ$1 ጀምራችሁ ካሽ አውት ማድረግ ስለምትችሉ እኔ $6.3 ስላለኝ $5 ካሽ አውት እያደረኩ አሳያችኋለሁ። በመጀመሪያ ይሄንን ዊዝድሮው የሚል ትነካላችሁ። ከዛ እንደዚህ አይነት ኢንተርፌስ ያመጣላችኋል። እኛ ዊዝድሮው ለማድረግ ስለሆነ እዚህ ጋር ዊዝድሮው የሚል አለ፣ እሱን ትነካላችሁ። ከዛ እዚህ ጋር እንደምታዩት $1 እና $5 ካሽ አውት ማድረግ ትችላላችሁ። እኔ አሁን $5 ስላለኝ $5 የሚል ነካለሁ። ከዛ እዚህ ጋር ወደ ምን ካሽ አውት እንደምታደርጉ እዚህ ጋር ትመርጡለታላችሁ። እኔ ሲቢ ስለሆንኩ ወደ ሲቢ ባንክ መርጣለሁ። ከዛ እዚህ ጋር የምታወጣው ብር $5 ፊ ደግሞ $3 የሚገባል ደግሞ $4.8 ነው ብሎ እንደዚህ ይነግራችኋል። ከጨረሳችሁ በኋላ እዚህ ጋር ዊዝድሮው የሚል አለ፣ እሱን ትነካላችሁ። ከዛ ዊዝድሮዋል ሰክሰስፉሊ ብሎ እንደዚህ ያመጣላችኋል። ራሱ ደግሞ ወደ ዲቴይል ያስገባችኋል። እንደምታዩት እዚህ ጋር ፔንዲንግ ነው የሚለው ከትንሽ ጊዜ ቆይታ ይገባላችኋል። እዚህ ጋር እንደምታዩት ዛሬ ብቻ ሰርቼ 873 ብር ሰርቻለሁ። እንደምታዩት ሲገባልኝ ደግሞ አሳያችኋለሁ። አሁን 10 ደቂቃ ባልሞላ ጊዜ እንደምታዩት ገብቶልኛል። ወደ መሰጅና ወደ ባንክ አካውንቴ ገብቼ ቼክ ያደረኩ ላሳያችሁ። አሁን እንደምታዩት ወደ መሰጅ ገብቻለሁ። እዚህ ጋር ሲቢኢ የሚል መሰጅ መጥቶልኛል። እሱ ነክቼ ላሳያችሁ። እዚህ ጋር እንደምታዩት 873 ብር እንደገባልኝ እዚህ ማየት ይችላላችሁ። አሁን ደግሞ ወደ ባንክ አካውንቴ ገብቼ ቼክ ላድርግላችሁ። እዚህ ጋር እንደምታዩት ወደ ባንክም 373 ብር ገብቶልኛል። ይህንን አፕሊኬሽን እንደሚከፍል አረጋግጣችኋል እና ይህንን አፕሊኬሽን መስራት የምትፈልጉ ኮሜንት ላይ ሊንክ አስቀምጬላችኋለሁ። ያንን ሊንክ ከታችሁ ቪዲዮ በማየት አሁኑኑ መስራት ጀምሮ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ይመቻችሁ።